ዶክተር ሞገስ አብርሃ እባላለሁኝ በረዳት ሄልዝ ኬር የጨጓራ የአንጀት እንዲሁም የጉበት ሐኪም ስፔሻሊስት ነኝ። አንጀት ካንሰር እንደማንኛውም የካንሰር አይነት ሆኖ የትልቁ አንጀትን ብቻ ማጥቃት የሚችል የካንሰር አይነት ነው። በኢትዮጵያ የዓለም የጤና ድርጅት የካንሰር ሬጅስተሪ ወይም ዘገባ የሚያሳየው ወደ 10% አካባቢ ሊሆን እንደሚችል ነው የሚያሳየው ካሉት የካንሰር አይነት ዝርዝሮች ማለት ነው። 10% ማለት በጣም ብዙ ነው። የአንጀት ካንሰር ምልክቶች ከሰው እስከ ሰው ይለያያሉ። ግን እነዚህ ምልክቶች አብዛኛው ጊዜ ምንድነው የሚባሉት? ሬድ ፍላግ ሳይንስ ይባላሉ። ይሄ ምንድናቸው? የማንቂያ ምልክቶች ናቸው። እነዚህ ምልክቶች ከሰው እስከ ሰው ቢለያዩም ደም የተቀላቀለ ሰገራ መውጣት፣ ከወትሮ የተለየ አንጀት እንቅስቃሴ ወይ ድርቀት ወይም ተቅማጥ ምናምን ሊገለጽ ይችላል። መንፋት ሊኖር ይችላል፣ ቁርጠት ሊኖር ይችላል፣ ክብደት መቀነስ ሊኖር ይችላል፣ ደም ማነስ ሊኖራቸው ይችላል ማለት ነው። በተለይ ደግሞ ክብደቱ በ6 እስከ 1 ዓመት ውስጥ ከ5 እስከ 10% ከዛ በላይ ከሆነ አንኤክስፕሌን ወይ ደግሞ መግለጽ ማንችለው የክብደት መቀነስ ካለ የሆነ ችግር እንዳለ የሚያሳዩ ምልክቶች ሊሆኑ ይችላሉ ማለት ነው። ይኖራሉ። አብዛኛው ጊዜ የትልቁ አንጀት ካንሰር አለን ማለት ምልክት አለው ማለት አይደለም። እንዲያውም ጥናቶች እንደሚያሳዩት ከ26 እስከ 78% አካባቢ ምልክት ሳይኖረን የትልቁ አንጀት ካንሰር ሊኖረን ይችላል ማለት ነው። ካሁን በፊት የነበረው ከ50 ዓመት በኋላ ምርመራ ይደረግ ነበር የሚባለው። አሁን የሚታዩት ጥናቶች ግን ከ45 ዓመት በኋላ መጀመር አለብን ነው የሚለው። እነዚህ ጥናቶች ደግሞ ለምንድነው ከ50 ወደ 45 የወረዱበት ምክንያት ከ50 እስከ 60 አካባቢ ያሉት እድሜ ክልል የታዩ የቅድመ ካንሰር እባጮች ወይም ደግሞ እነዚህ ፖሊፕ የምንላቸውና ከ45 ዓመት በኋላ የታዩ እባጮች ሲታይ ተመሳሳይ ስለሆኑ ከ45 ዓመት በኋላ ምርመራ ቢደረግ ተብለው ነው እንደ ሐሳብ የተስማሙበት። ስለዚህ ከአሁን በፊት የነበረው እንደ ሐሳብ ተቀይሯል ማለት ነው። ስለዚህ ቀድመን ከ45 ዓመት በኋላ ምርመራ ማድረግ የግድ ነው የሚመከረው ማለት ነው። አይደለም እንደዛ አይደለም። ግን እንደ ሚስኮንሰፕሽን ምንድነው ያለው? አብዛኛው ጊዜ ትላልቆች ብቻ ነው የሚያጠቃው የሚል ሐሳብ አለ። ይህ ስህተት ነው። አብዛኛው ጊዜ እንዲያውም የሚያሳዩ ጥናቶቹ ከ70 ዓመት በኋላ ሲሆን እነዚህ ምርመራዎች ከጊዜ ክትትል ከማድረግ አኳያ የተነሳ የትልቁ አንጀት ካንሰር ስርጭቱ እየቀነሰ የመጣበት ምክንያት አለ። ግን በወጣቶች ግን በጣም እየጨመረ ነው የመጣው። ስለዚህ ወጣቶችንም ትልቅንም ትላልቆችንም ማጥቃት የሚችል የአንጀት ካንሰር ነው ማለት ነው። ምንም ምርመራ የመጀመሪያ ምርመራ ከሆነ አብዛኛው ጊዜ ከአንድ ጊዜ ምርመራ አድርገን ጤነኛ ከሆነ ከ10 ዓመት ነው የሚለው። ግን ይሄ ጊዜው ግን ከቴክስ ሊለያይ ይችላል። ከ7 እስከ 10 የሚል አለ፣ 10 ዓመት የሚል አለ። አብዛኛው ጊዜ የተለመደው ግን ከ10 ዓመት በኋላ ምርመራ ማድረግ አለብን ድጋሚ ማለት ነው። አብዛኛው ጊዜ የአንጀት ካንሰር መከላከል የምንችለው ዘመናዊ አኗኗር ዘይቤ በመከተል የአንጀት ካንሰር መከላከል እንችላለን። ያው ዘና ያለ ህይወት ማለት በእኛ አገላለጽ ወይ መወፈር ወይ ማለት አይደለም። ዘመናዊ የሆነ አኗኗር ዘይቤ ማለት የተስተካከለ ክብደት፣ የማያጨስ፣ የማይጠጣ ምግቦችን ደግሞ በተለይ ደግሞ ፕሮሰስድ የሆኑ ምግቦችን ቀይ ስጋ፣ ቅባት የበዛባቸው አለ አይደል? እነዚህ ምግቦችን በማስተካከል ነው መከላከል የምንችለው። ሌላ ስፖርት ነው። ስፖርት በቂ የሆነ ተከታታይ የሆነ ስፖርት በሳምንት 3 ቀንም ሊሆን ይችላል። ወይም ደግሞ ምንም ማንሰራ ከሆነ ደግሞ 30 ደቂቃ ወክ በማድረግ እነዚህ የካንሰር አይነቶችን መከላከል እንችላለን ማለት ነው። ብዙ ፕሮሲጀር ነው የሰራነው። ከሰራናቸው ግን አብዛኛው ወደ 20% አካባቢ የሚሆኑት ባዮፕሲ ከተወሰደላቸው ፋይንዲንግ አላቸው፣ ችግር አላቸው ማለት ካንሰር አላቸው ማለት ነው። ከነዚህም ውስጥ ወደ 3 ሰው አካባቢ የሚሆን ይሄ የምግብ መተላለፊያ ቧንቧ ወይም ደግሞ እስኦፋገስ የምንለው ካንሰር ተገኝቶባቸዋል። ወደ 9 ሰው አካባቢ የጨጓራ ካንሰር ተገኝቶባቸዋል። 8 ሰው ደግሞ የፍንጢጣ ካንሰር ተገኝቶባቸዋል። ወደ 30 ሰው የሚሆን አካባቢ ደግሞ የትልቁ አንጀት ካንሰር ተገኝቶባቸዋል ማለት ነው። ወሩ ማርች እንደምናየው የትልቁ አንጀት የግንዛቤ ማስጨበጫ እና የቅድመ ምርመራ ወር ነው። ስለዚህ ማንም ሰው በጊዜው እንዲመረመር እመክራለሁኝ።
ካንሰር ቁሞ አይጠብቀንም። ስለዚህ ምልክት ይኑረንም አይኑረንም በወቅቱ በጊዜው መመርመር ነው የሚመከረው። ስለዚህ ለመመርመር አትስጉ። ምርመራውን ደግሞ በጣም ጥሩ ምርመራ ነው። ስለዚህ ኮሎኖስኮፒ አስቸጋሪ ነው፣ ህመም አለው እያልን ጊዜ ከምንወስድ በጊዜው ብንመረመር ነው የምመክረው ማለት ነው። ለምን በጊዜ በመመርመራችን ደግሞ በሽታውን በሰዓቱም ለመታከምም ይጠቅመናል። ካልሆነ በስተቀር ግን በሰዓቱ ሳንመረመር ብንቀር በሽታው ከተወሳሰበ በኋላ በታካሚውም በቤተሰቡም በአገርም በኢኮኖሚካሊ ብዙ ተጽዕኖ ስለሚያሳድር በጊዜ ተመርምረን በሽታውን በሰዓቱ እንድንታከም ነው የምመክረው ማለት ነው።